ሄዳለውን የምታያቸውን ነገሮች ምክንያት አቅርበሽልኝ ነበር አይደል? እነዛ ምክንያቶች ደግሞ አያሳምኑም። ስለዚህ ዛሬ አቤልንም ጠርቼዋለሁኝ። ለነብሩክ ደውዬ ነግሬያቸዋለሁኝ። አቤል ይመጣል። አቤልንም አስጠነቅቅልሻለሁኝ። ከዚህ በኋላ አንቺ ቤትሽበትም በገባሽበትም በየትኛውም ቦታ እንዳይመጣብሽም ምንም አይነት ነገር እንዳይናገርሽ ጠርቼው በአንቺ ፊት እዚሁ እናገረዋለሁኝ። ከዛ ውጪ ምናልባት ሌላ ምክንያት ከሌለሽ በስተቀር አሁን ከዚህ በኋላ እንደዚህ ነገር ሁሉ ነገር አውርቼሽ እሄዳለሁ ካልሽኝ ሌላ ችግር ያለ ወይንም ሌላ ምክንያት ያለሽ ነው የሚመስለኝ። ስለዚህ ሩታ የግድ እኮ እነሱ ምክንያቶች ሊሆኑ አይገባም። ምን ከፈለኩኝ እኮ ማድረግ እችላለሁ እኮ ምክንያቶችሽን ያቀረብሽው እነሱና እኔን ነው። እዚህ ብሆን እረበሻለሁ፣ በጠበጣለሁ፣ ሰላሜን ማግኘት አልችልም። እዛ ግን ሰላሜን አገኛለሁኝ ምናምን ነው እያልሽኝ የነበረው ማለት ነው። አልገባኝም። አንተ ይሄን ነገር እስከዛሬ ድረስ ማድረግ አቅቶ አልነበረም። ዛሬ እኔ ለሜዲሲን ነው የምታደርገው? ኖ ስትወስኝ ሳይሆን እንድትሄጂ ስለማልፈልግ ነው። በዛው የራስሽንም ነው እየጎዳሽ የምትሄጂው በመሄድሽ እንጂ ምንም የምትጠቀሚው ነገር የለም። እና ደግሞ እዚህ ጋር እኔና አንቺ መሀል ላይ ልጅ ያገናኘናል እና ይህ ልጃችን ደግሞ ይዘሽው ሄደሽ እዛም ባይሆን ነገር እንትን እንዲል አልፈልግም እና እዚሁ የሀገሩን ባህል ማህበረሰብን ለምዶ አባቱን እያየ ነው እንዲያድግ የምፈልገው ማለት ነው። ስለዚህ ይሄ ነው ልልሽ የምችለው። ምናልባት ውሳኔሽን ደግሞ በግልጽ ብታሳውቂኝ ደስ ይለኛል። ምናልባት ከውሳኔሽ በፊት ደግሞ አቤል ነው አቤልም መጥቷል እና ሌላ ምን እንድናገረው እንዳስጠነቅቀው የምትፈልጊው ነገር ካለ እነግረዋለሁ። ዝም ብለህ ነው የጠራኸው? ኖ ዝም ብለህ ነው አይደለም። አቤል እንዴት ነህ? ሰላም ነው? ደህና ነህ? ደህና አቤላ ሁሉ ሰላም ነው? ይቅርታቸው እየጠራሁህ ችግር የለም። አዎ አቤላ ዛሬ የጠራሁበት ምክንያት ያው ለቁም ነገር ነው፣ ለትልቅም ጉዳይ ነው እና ብዙ ነገሮችን ስላንተ ነግራኛለች ሩታ። ብዙ ነገሮችንም ብላኛለች። ስላንተም ስለነብሩክም